ሰላም ቤተሰቦቼ እንዴት ናችሁ? ሰላማዊ ህይወት ለመኖር ምርጡ መንገድ የሚለውን ነው ዛሬ ደግሞ የምንማረው። ከመጀመራችሁ በፊት ሰብስክራይብ እንድታደርጉ ትጋብዛችኋለሁ። እንግዲህ በሰላማዊ ለመኖር እኛም ጥበበኛ መሆን መቻል አለብን። መንገዶችንም መማር አለብን። ትላንት እንግዲህ እዚህ ጋር ከምንማረው ነገር ትላንት ደግሞ የሰራነውን ማገናዘብ መቻል አለብን እና ማስተካከል መቻል አለብን። ቤተሰቦቼ እንግዲህ ብዙ መንገዶች ቢኖሩም ለሚጎዳን ሰው ማልቀስ መቻል የለብንም። ሲጎዳን ቀድሞ አስቦ ለቅሷችንን ፈልጎ መናደዳችንን ፈልጎ ሊሆን ይችላል። ስለዚህ እሱ የፈለገውን ነገር ካረግንለት እኛ እንጎዳለን ማለት ነው። ስለዚህ ለሚጎዳን ሰው ማልቀስ መቻል የለብንም። በቀናተኛ ሰዎችም አትቆጣ። ለምን ቀኑ ብለንም ማሰብ መቻልም የለብንም። እንደሚቀኑ ላናስብ እንችላለን። ቅናታቸው ግን እኛ ላይ የሆነ ነገር ካመጣ በኋላ መናደድ መቆጣት የለብንም። ከተቆጣን ከተናደድንማ እነሱን መሰልን ወይም ደግሞ የእነሱን ፍላጎት ፈጸምንላቸው ማለት ነው። ለመበቀል ጊዜ አታባክን። አዎ በቀል የእግዚአብሔር ነው። ስለዚህ ሰው በበደለን መጠን መጠንቀቁ ጥሩ ነው፣ መበቀሉ ግን ጥሩ አይደለም። አንዳንዴ ሰውኛ ያው ስጋ ስለሆንን ባደረጉብን መጠን ሳይሆን እጥፍ ለማድረግ እናስባለን። ይሄ ግን ትክክል አይደለም። ትክክለኛ ሰላማዊ ሰው መሆን ከፈለግ ለበቀል ጊዜ አታባክን። እቅዶችህን በሚስጥር አስቀምጥ። እኔ በሚቀጥለው ዓመት ይሄን ለመስራት አቅጃለሁ፣ እኔ የዛሬ ዓመት እንዲህ ለመስራት አስቤያለሁ፣ እኔ ነገ ብላችሁ ለማንም አታካፍሉ፣ በሙያው ሊረዳችሁ ከሚችል ሰው በስተቀር ማለት ነው። ስሜትህንም ደግሞ ለሌሎች ሰዎች አትሽጥ። ለምሳሌ ደስ ሲል ሌላው ደስ እንዲለው ብላችሁ ደስ እንዲላችሁ፣ ሌላው አዘነ ብላችሁ አብራችሁ ማዘን፣ ይሄ ስሜትን መሸጥ ነውና ስሜትን ለሌላ ሰው አትሽጥ። ተስፋም አትቁረጥ። በጣም ተስፋ ያስፈልጋል በህይወታችን። ሰዎች ስንኖር ተስፋ ከሌለው በጣም ኑሯችን ራሱ ትንሽ ይከብዳል። ስለዚህ ተስፋ መቁረጥ መቻል የለብንም። እንግዲህ አንድ ነገር ለመመለስ ተስፋ በማድረግ መርዳት ደግነት አይደለም። ምክንያቱም አንድ ለምሳሌ የተጣላኝን ሰው ለመታረቅ ወይም ደግሞ በጎ የሆንኩለት የሆነ የማገኘው ጥቅም ካለና ያንን ሰው ደግሞ ከዛ ሰውዬ ጋር ወደ እኔ እንዲመለስ የማደርገው ከሆነ ለራሴ ጥቅም ነው እንጂ ለሱ ደግነት አይደለም። ስለዚህ አንድን ነገር ለመመለስ በተስፋ መጠበቁ ለዛ ሰው መርዳት ሲሆን ለራሴ ጥቅም ብዬ ነው ማለት ነው። ዛሬ ያለንበት ቦታ ሁልጊዜ የምንቆይበት እንዳልሆነ የተሻለ ቀን ደግሞ እንደሚመጣ ማሰብ መቻል አለብን። ዛሬ ጥሩ ነገር ሌላ እንሆን እንችላለን። ዛሬ የተጎዳንበት ነገር ሊሆን ይችላል። ነገ ግን ይሄ እንደማይቀጥል ሁሌም ተስፋ ማድረግ መቻል አለብን ማለት ነው። በትናንሽ ስህተት ላይ ብዙ መበሳጨት የለብንም። ነገሮችን ለማስተካከል ጊዜውን መውሰድ፣ ጊዜውን አይቶ ደግሞ ማስተካከል ነው የሚያስፈልገው ማለት ነው። እንክብካቤን ለማሳየት ያው የቀብር ስነ ስርዓት እስኪፈጸም ድረስ አንጠብቅ። ይሄ በጣም ለኢትዮጵያኖች ትምህርት ነው። ብዙ ጊዜ አይታችሁ እንደሆነ ሰው ከሞተ በኋላ ሐውልት ይሰራል፣ ሰው ከሞተ በኋላ ድግስ ይደገሳል፣ ሰው ከሞተ በኋላ እሪምቧ ይባላል። እያለን ግን መንከባከብ የሚገባን ሰውየው በህይወት እያለ ነው። ምንም አይሰራም። በጣም ኢትዮጵያኖች እየተጎዳንበት ብዙ ነገሮችን ሉዝ ካረግን በኋላ ነው ወደ እውነተኛው መንገድ የምንመጣው። ያ ሰው መታከሚያ አጥቶ፣ ያ ሰው የሚበላው አጥቶ፣ ያ ሰው መንቀሳቀሻ አጥቶ በዛ ሰዓት ያልተገኘ ሰው በቀብሩ ስነ ስርዓት ላይ በጣም ጥሩ ሽኝት ተደረገለት። ምን ይጠቅመዋል? ለሱ ቆሞ እዛ ለሚል ሰው ካልሆነ በስተቀር ለሞተው ሰውዬ ምን ይጠቅመዋል? ለሞተው ሰውዬ የሚጠቅመው ሳይሞት ህይወቱን ስናተርፍለት ነው ማለት ነው። ስለዚህ እንክብካቤን ለማድረግ የቀብር ስነ ስርዓት እስኪፈጸም ድረስ አንጠብቅ የሚለው ለዚህ ነው ማለት ነው። በደስታ ውስጥ ከሚገኙ ተስፋዎች እና በሀዘን ውስጥ የተደረገ ውሳኔን ማስወገድ መቻል አለብን። በጣም የሆነ ፍንጥዝ ስንል የምንገባው ቃል ኪዳን አለ። ሀዘን ውስጥ ሆነንም ደግሞ የምንምለው ነገር አለ። ስለዚህ ሀዘኑ የሚያመጣው ችግር አለ፣ ደስታውም የሚያመጣው ስሜታዊነት አለና ከሱ መጠንቀቅ መቻል አለብን ማለት ነው። መጨረሻ ላይ ያው ታማኝ መሆን ከማይችሉ ሰዎች ደግሞ መጠበቅ መቻል አለብን። ህይወታችን ሰላም እንዲሆን የተሻለ ነገር እንድናገኝ ታማኝ ካልሆኑ ሰዎች መራቅ መቻል አለብን። ቤተሰቦቼ እነዚህ ምክሮች ተግባራዊ ካደረግን በጥቂቱ በህይወታችን ሰላም፣ ለውጥ፣
ፍቅር ይመጣል። አመሰግናለሁ የኔ ቤተሰቦች። ሰብስክራይብ እንድታደርጉት ግን በድጋሚ ጋብዛችኋለሁ።